ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ ያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ኢትዮጵያ በቀይ ባህር በኩል ብትወጣ የበለጠ ለቀጠናው ሰላም ትሰራለች ሲሉ የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አርኤም አንደርሰን ገለጹ። አዛዡ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉም ገልጸዋል። በአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን የተመራ ልዑክ ከኢፌድሪ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር ዛሬ ባደረጉት ውይይት በአፍሪካ ቀንድ ሰላምና መረጋጋትን ለመፍጠር የቀጠናው ሀገራት በትብብር መስራት እንዳለባቸው ተመላክቷል። በውይይቱ ላይ ፊልድ ማርሻል ብርሃኑ ጁላ እንደገለጹት ኢትዮጵያ ከአሜሪካ ጋር ያላት ወታደራዊ ግንኙነት ተጠናክሮ የሚቀጥል ነው። ሁለቱ ሀገራት ወታደራዊን ጨምሮ በተለያዩ መስኮች ለበርካታ ዓመታት በትብብር እየሰሩ መምጣታቸውን ያነሱት ፊልድ ማርሻሉ ኢትዮጵያ ሽብርተኝነትን በመዋጋት ከፍተኛውን ሚና እየተጫወተች ትገኛለችም ብለዋል። ኢትዮጵያ አልሸባብን ለማዳከምና የሽብር ሴራውን ለማክሸፍ የምትወስደውን የኃይል እርምጃ አጠናክራ እንደምትቀጥል ገልጸው የባህር በር ፍላጎቷም ለሰላማዊና ኢኮኖሚያን ለመገንባት መሆኑን ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ኢትዮጵያ በቀጠናው ጸጥታን ለማስፈን እየተጫወተች ያለችው ሚና ያደነቁት የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን ሽብርተኝነትን በጋራ የመዋጋት ስራችንን አጠናክረን እንቀጥላለን ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደሚደግፉ የገለጹት በአሜሪካ የአፍሪካ እዝ አዛዡ ኢትዮጵያ በቀይ ባህር ላይ ብትወጣ የበለጠ ለቀጠናው ሰላም ትሰራለች ብለው እንደሚያምኑም ገልጸዋል። በኢትዮጵያ በኩል ያሉ ፍላጎቶችና በቀጠናው ሰላምን ለማረጋገጥ ስለያዘቻቸው እቅዶች ከዋሽንግተን ዲሲ ባለስልጣናት ጋር እንደሚነጋገሩም ጠቁመዋል። በዕለቱ የአፍሪካ ቀንድ የሰላም ሁኔታ በሚል ርዕስ በኮሎኔል መስፍን አውላቸው ጥናታዊ ጽሑፍ ቀርቦ ውይይት ተካሂዷል። ከውይይቱ በተጨማሪ ሁለቱ ሀገራት ስጦታ መለዋወጣቸውን የመከላከያ ኦንላይን ሚዲያ ለኢትዮጵያ ዜና አገልግሎት የላከው መረጃ ያመላክታል። ይህ በእንዲህ እንዳለ የኢትዮጵያ የቡድን 20 መሪዎች ጉባኤ ተሳትፎ በዓለም የባለ ብዙ ወገን መድረኮች እያደገ የሚገኘውን ሚናዋን በግልጽ ያሳየ ነው ተብሏል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ በቡድን 20 የመሪዎች ጉባኤ ያደረገችው ተሳትፎ በዓለም የባለ ብዙ ወገን መድረኮች እያደገ የመጣውን የዲፕሎማሲ ሚና በግልጽ የታየበት መሆኑን የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ገለጹ። የቡድን 20 አባል ሀገራት መሪዎች ጉባኤ በደቡብ አፍሪካ ጆሃንስበርግ ተካሂዷል። ጉባኤው በአፍሪካ የተካሄደው ለመጀመሪያ ጊዜ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በመሪዎች ጉባኤ ላይ መሳተፋቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ የተሳተፉበት የቡድን 20 ጉባኤና የጎንዮሽ ውይይቶችን አስመልክቶ የጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም ማብራሪያ ሰጥተዋል። የፕሬስ ሴክሬታሪያት ኃላፊ ቢለኔ ስዩም በማብራሪያቸው ኢትዮጵያ በደቡብ አፍሪካ ጋባዥነት በጉባኤው ላይ መሳተፏን ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከጉባኤው ጎን ለጎን ከበርካታ አገራት መሪዎችና የባለብዙ ወገን ተቋማት ኃላፊዎች ጋር መወያየታቸውን ገልጸዋል። ጠቅላይ ሚኒስትሩ ከጉባኤው አዘጋጅ ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር መወያየታቸውንና ውይይቱ በጉባኤው የአፍሪካን የጋራ ድምፅና ፍላጎት ማሰማትና ማንጸባረቅ በሚቻልበት ሁኔታ ላይ ያተኮረ እንደነበር አውስተዋል። ጠቅላይ ሚኒስትር አብይ ከአቡዳቢ አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን፣ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን፣ ከዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር፣ ከኔዘርላንድ ጠቅላይ ሚኒስትር ዲክ ሾፍ እና ከሌሎች ሀገራት መሪዎች ጋር መምከራቸውን አመልክተዋል። ከእስያ ሀገራትን መካከል ከቪየትናም፣ ኮሪያ ሪፐብሊክ እና ኢንዶኔዥያ መሪዎች ጋር መወያየታቸውን ገልጸዋል። በባለብዙ ወገን መድረክም ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ፣ ከአውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ፣ ከዓለም አቀፉ የገንዘብ ድርጅት ወይም አይኤምኤፍ ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ እና ከዓለም ባንክ ፕሬዝዳንት አጃይ ባንጋ ጋር መምከራቸውንም እንዲሁ። በአፍሪካ ደረጃም ከአፍሪካ ልማት ባንክ ፕሬዝዳንት ዶክተር ሲድ ኡልድ ታህ ጋር መወያየታቸውን አንስተዋል። ኢትዮጵያ በባለብዙ ወገን መድረክ እያደገ ያለውን ቁመና በማንሳት የበለጠ ትብብሮችን ማጠናከር በሚቻልበት ሁኔታ ላይ ምክክር መደረጉን ነው ፕሬስ ሴክሬታሪያቷ ያብራሩት። በሌላ በኩል በውይይቶቹ ኢትዮጵያ እያደረገች የምትገኘው የኢኮኖሚ ማሻሻያዎች ያስገኟቸው አመርቂ ውጤቶችና ኢንቨስትመንትን ለመሳብ እየተደረጉ ያሉ ጥረቶች እንዲሁም የኢኮኖሚ መረጋጋት ተግባራት መነሳታቸውን ገልጸዋል። ሀገራትና ተቋማቱ ማሻሻያዎቹን እንዲደግፉም ጥሪ መቅረቡን ጠቅሰዋል። ኢትዮጵያ በዓለም አቀፍ ደረጃ የአየር ንብረት ለውጥ መከላከል ላይ እያደገ የመጣው ሚናዋ ሌላኛው የውይይቶቹ ትኩረት ነበር። ፕሬስ ሴክሬታሪያቷ ኢትዮጵያ በቅርቡ 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ወይም ኮፕ 32 እንድታስተናግድ መመረጧን አውስተው ጉባኤው በተሳካ ሁኔታ እንዲካሄድና
ሁሉን አካታች እንዲሆን አጋሮች ድጋፍ በሚያደርጉበትና ኢትዮጵያ ልምድ በመቅሰም በምትችልበት ሁኔታ ላይ ውይይቶች መደረጋቸውን አመልክተዋል። ጉባኤው በሺዎች የሚቆጠሩ የሚሳተፉበት በመሆኑ ለቱሪዝም ልማት፣ ለመሠረተ ልማት ግንባታና ኢኮኖሚ እድገት ጉልህ አበርክቶ እንደሚኖረው ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 መሪዎች ጉባኤ ላይ ንግግር ማድረጋቸውንም ገልጸዋል። ጠቅላይ ሚኒስትሩ ከጉባኤው ጎን ለጎን በተካሄደው የኮምፓክት ፎር አፍሪካ ስብሰባ ላይ በመሳተፍ ባደረጉት ንግግር የበለጸጉ ሀገራት ኢትዮጵያን ጨምሮ ለአፍሪካ ሀገራት የኢኮኖሚ ፍላጎቶች ድጋፍ እንዲያደርጉ ጥሪ ማቅረባቸውን አብራርተዋል። በአጠቃላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 አባል ሀገራት የመሪዎች ጉባኤ ላይ ውጤታማ እና ፍሬያማ ተሳትፎ ማድረጋቸውን አመላክተዋል። የኢትዮጵያ የጉባኤው ተሳትፎ በዓለም የባለ ብዙ ወገን መድረኮች ላይ ያላት ቁመና የበለጠ እያደገ መምጣቱን የሚያሳይ ነው ብለዋል። ዘገባው የኢዜአ ነው። በኬንያና ኢትዮጵያ አዋሳኝ አካባቢ በስራ ላይ የነበረ የሚሊሻ ኃላፊ ማንነታቸው ባልታወቁ ታጣቂዎች ተገድሏል። ቅዳሜ ምሽት በኢትዮጵያና ኬንያ አዋሳኝ አካባቢ ሞያሌ ጋምቦና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበር የአካባቢው ነዋሪዎች ተናግረዋል። አንድ ስማቸው እንዲጠቀስ ያልፈለጉ የሞያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት ድረስ በሞያሌ ኢትዮጵያና ጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደረው የሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ እንደነበር ገልጸዋል። ለቦታው በቅርብ ርቀት ላይ ስለነበረ በጣም ደንግጠን ነበር ያለን ሌላ የሞያሌ ነዋሪ ተኩሱ ምልልስ እንደነበረው ያስታውቅ ነበር ሲሉ ገልጸዋል። ተኩሱ ጋፕ ሲል ከኢትዮጵያ በኩል አንድ ሰው መገደሉንና አንድ ሰው ታግቶ መወሰዱን ሰማን ሲሉም አክለዋል። ቲክቫህ ኢትዮጵያ ያነጋገራቸው በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሞያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬ ዋቅጅራ በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉን ገልጸዋል። የገዳዮቹ ማንነት በተመለከተ ከቲክቫህ ኢትዮጵያ ከተነሳላቸው ጥያቄ ሲመልሱ ያልተጣራ ነው፣ ከኬንያ የጸጥታ አካላት ጋር የምንነጋገርበት ይሆናል፣ የታጠቀ ይሁን የመንግስት አካል ስናጣራ የምንለይ ይሆናል ሲሉ ተናግረዋል። ከተገደለው የሚሊሻ አመራር በተጨማሪ አንድ ሰው ታግቶ ተወስዷል በሚል ከነዋሪዎች ለተነሳው ሐሳብም ኮማንደሩ የሁለቱ አዋሳኝ አካባቢዎች የጸጥታ አካላት በጋራ ስለምንወያይ ያንንም ጉዳይ እናጣራለን ሲሉ ምላሽ ሰጥተዋል። ከዛ ከቀዳሚ ምሽት በኋላ የአካባቢው እንቅስቃሴ ወደ ቀድሞ መደበኛ እንቅስቃሴው ተመልሷል ያሉት ፖሊስ አዛዡ ከጉዳዩ ጋር በተያያዘ ተጨማሪ ማጣራቶች ተደርገው መረጃዎች ይፋ እንደሚደረጉም ገልጸዋል። በመጨረሻም ኢራን ውስጥ 2 ሴቶችን አስገድዶ የደፈረ ወንጀለኛ በአደባባይ በስቅላት እንዲሞት መደረጉን የኢራን መገናኛ ብዙሃን ዘግበዋል። ወንጀለኛው በአደባባይ በስቅለት እንዲሞት የተደረገው ሴምናን በተባለው የኢራን ግዛት በሚገኝ ባስታን በተሰኘ ከተማ ውስጥ ነው። ግለሰቡ 2ቱ ሴቶች በማታለል በኃይል አስፈራርቶ በማስገደድ እንደደፈረ፣ ከዚህ ባለፈ ክብራቸውን በማዋረድ ሲዝዝባቸውና ሲያስፈራራቸው እንደነበር ተጠቁሟል። መገናኛ ብዙሃን የአደባባይ የስቅላት ቅጣቱ መቼ እንደተፈጸመና የግለሰቡንም ማንነት ይፋ አላደረጉም። ኢራን ከከባድ ወንጀሎች ሲፈጸሙ ወንጀለኞችን በሞት የምትቀጣ ሲሆን አብዛኛው ጊዜ የሞት ቅጣቶች የሚፈጸሙት እስር ቤቶች ውስጥ ነው። እንዲህ በአደባባይ የሞት ቅጣት ብዙም ያልተለመደ ነው። ይህ የአደባባይ የስቅላት ቅጣት ከመፈጸሙ 2 ሳምንት በፊት አንድ የግድያ ወንጀል የፈጸመ ሰው በአደባባይ ተሰቅሎ እንዲሞት ተደርጓል። መረጃው ከአጃንስ ፍራንስ ፕሬስ ነው የተገኘው።